ሰላም ሰላም ወደችዬ፣ እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ እላችኋለሁ የእኔ ውዶች። እስኪ ዛሬ አንድ መድኃኒት ላስተዋውቃችሁ። መድኃኒት በሉት በቃ የእኔ ስነመኪ ይባላል። ስለ ስነመኪ ሰምታችሁ ታውቁ ይሆናል። አረብ ሀገር ውስጥ የባህል መድኃኒት የሚሸጥበት የለም። አጠር ነው የሚሉት፣ አጠር ውስጥ ነው አጠር ነው የሚሉት። ይህ የባህል መድኃኒት ቅመማ ቅመም የሚሸጥበት ቦታ ላይ ነው የሚገኘው። ግን እኔ በአጋጣሚ ሆኖ ሱቅ ነው የማገኘው። ሱቅ አለ፣ 2 ብር ከ50 ነው። አያችሁታል? በደንብ ይታያል ብዬ አስባለሁ። እና ስነመኪ ይባላል እላችኋለሁ። እና ለውፍረት ብቻ ስነመኪ ከሞት በስተቀር ሁሉንም መድኃኒት ይሆናል ነው የሚባለው። ለውፍረት ይሆናል። ለሆድ ውስጥ ቆሻሻ ካለ ማታ አፍልታችሁ እንዴት እንደሚጠጣ አሳያችኋለሁ፣ እንዴት እንደሚፈላ። አሁን ይሄ ለአቅም የሆነው ንጹህ ነው። አንዳንድ ሳሮች ምናምን ነበሩት። ይሄ ይፈላል። ከተፈላ በኋላ ነው የሚጠጣው። አብረን እስኪ እናፍላው። አያችሁት? እንደ ሻይ ነው፣ ያኔ እንደ ሻይ ነው። በቃ እንደዚህ ይፈላና አይት እናደርገዋለን። በኋላ ደግሞ እንደዚህ ትክትክ ካለ በኋላ በቃ እንትን አረንጓዴ ይሆናል ውሃው ማለት ነው። ትክትክ ካለ በኋላ ቅዝቅዝ ሲል ስትተኙ ጠጥታችሁ ተኛላችሁ። ጠዋት ወይኔ ልነግራችሁ አልችልም የኔ ውዶች። በቃ በሆዳችሁ ውስጥ ያለውን ነገር ምን እኔማ ግርም የሚለኝ ነገር እኔ ይጠቀማለሁ። በጣም ነው የምጠቀመው። ሆድ ድርቀትም ስላለብኝ ለሆድ ድርቀት የሚሆነው ቲማቲም ምናምን የተለጠፈ ጨጓራችሁ ላይ ምናምን ጽድት በቃ ቅልል ነው የሚላችሁ። እንዴት ብዬ እንደምነግራችሁ አላውቅም። ሞክሩት። ስነመኪ ብላችሁ አጥር ውስጥ ነው የሚገኘው። አጥር ነው የሚሉት። እኔ አረበኛው ብዙም አይገኝም፣ ግን ቅመማ ቅመም የሚሸጥበት ሱቅ ውስጥ ነው የምታገኙት። እና እስቲ አብረን እየፈላ ነው። ይፍላና ውዶችዬ፣ ደግሞ ምን አይነት እንደሆነ እናየዋለን መጨረሻ ላይ ማለት ነው። በደንብ ትክትክ ይበል ውዶች። እያያችሁት እዩት፣ ቀይ እየቀላ ነው ማለት ነው። እየቀላ ነው። በደንብ ትክትክ ይበልና ከዛ ቀዝቅዝ ሲል ነው የሚጠጣው ማለት ነው። በኋላ ስንቀደው ደግሞ እናየዋለን። በጣም አሪፍ ነው የእውነት። ለኩላሊትም ጥሩ ነው፣ ለሆድ ድርቀት በቃ ሆዳችሁ ቅልል ነው የሚለው። በቃ ብቻ ያው ሽንት ቤት ያመላልሳችኋል። ይሄን ወዳችሁ ግቡበት ውዶችዬ። የእውነት እንዳትረግሙኝ፣ መራገም የለም የእውነት። አያችሁት? በቃ ሻይ መሰለ ማለት ነው። እና ተጠቀሙት፣ ግዙ። ሆዳችሁ እንደሚያማችሁ ጨጓራ ራሱ ለሚያመው ማለት ነው። ጥርግ አድርጎ አሲዱ ምናምን ከሆድ ውስጥ ስለሚያወጣው በቃ በጣም ምርጥ ነው። እና ለያክታ ምናምን ሳል ለሚያስለው ለሁሉም ነገር በቃ መፍትሄ ነው። ምክንያቱም ሆዳችን ውስጥ ስለሆነ ወይ በሽታው የሚቀመጠው በቃ ሆዳችን ንፍት ሲያደርገን ምናምን በቃ ምን ብዬ ልንገራችሁ። ብቻ በአጠቃላይ በጣም ምርጥ ነው። ስለ ስነመኪ ብላችሁ ጽፋችሁ ዩቲዩብ ላይ ማየት ትችላላችሁ። በጣም ምርጥ ነው አሰራሩ። ምንም ከዛ ላይ ነው እየሰራው የተጠቀምኩበት ነው። በጣም ምርጥ ነው እላችኋለሁ እህቶቼ፣ ወዳችኋለሁ። ባይ ባይ። ተጠቀሙ።